እኔ ለዚህ የዚህ ዘር ነኝ እኔ ለዚህ ዘር ተቆርቋሪ ነኝ የሚል ሁሉ የቂያማ ቀን ዘሩ ወደፊት ሊያስቀድመው አይችልም ጎሳው ወደፊት ሊያስቀድመው አይችልም ስራው ብቻ ነው فمن بطأ به عمله ስራው ወደ ኋላ ያዘገየው የሆነ ሰው لم يسرع به نسبه ዘመዱ ወደፊት ሊያስቀድመው አይችልም እናት አባት ወገን ማንንም ሰው ላንተ ተጠያቂ ሊሆን የሚችል ለኛ ተጠያቂ ሊሆን የሚችል ማንንም የለም ሁላችንም ነፍሳችንን ማዳን ያለብን ማለት ነው الله سبحانه وتعالى إمام السعدي رحمه الله تعالى من يلالو وهذه الآية من آخر ما نزل من القرآن واتقوا يوما ترجعون فيه إلى الله ودع الله يمتملسبات كان تتنككوا በጣም አስቧት ፍሯት ይያል الله سبحانه وتعالى ተናግሯል ይቺ አያት መጨረሻ ላይ ከወረዱ ሱራዎች ማና አያቶች መካከል አንዷ ነች እንዲያውም አንዳንዶቹ ዑለማዎች ከዚች አያት በኋላ ነብይ ሰለላሁ ዐለይሂ ወሰለም ከ20 ቀን በላይ አልቆዩም ሌሎቹ 9 ቀን ብቻ ነው የቆዩት እቺ አያት ከወረደች በኋላ ነው ያሉት ልብ በሉ አዩሃ الإخوة الكرام ዱንያ ላይ በጣም ብዙ የሚያሻግሉን ብዙ መሽጉል የሚያረጉን ነገሮች አሉ ነገር ግን ትልቁን አላህ Subhanahu Wa Ta'ala ያስጠነቀቀን ነገር ችላ ብለናል ማለት ነው ዱንያ ላይ በመንኖርበት ጊዜ ከሁለት አንድ ነው አላህ Subhanahu Wa Ta'ala ምን ብሏል إنا هديناه السبيل إما شاكرا وإما كفورا ከሁለት አንድ ነው ምረጥ ያንተ ነው በዱንያ ላይ መምረጥ ያንተ ፋንታ ነው አኺራ ላይ ከሄድክ ሁለት ሀገር ብቻ ነው ያለው አኺራ ላይ የሄደ ሰው አላህ ዘንድ የቀረበ ሰው ሁለት ሀገር ብቻ ነው ያለው فريق في الجنة وفريق في السعير ከፊላችሁ ወደ ጀነት ሂዱ ከፊላችሁ ወደ ጀሃነም ነው የሚባለው የዛን ጊዜ ከየትኞቹ ለመሆን ነው የወሰነው ራሳችንን እንጠይቅ ያ ውሳኔ ግን መሆን ያለበት መቼ ነው ዛሬ ነው ዛሬ ከወሰንን ነው ነገ ከፊሎቻችሁ ወደ ጀነት ሲባል ከጀነቶች ምን ሆነው አለበለዚያ ግን فريق في الجنة وفريق في السعير ሲባል እኛ ዛሬ ዝግጁ ካልሆንን ለዚህ ነገ የቂያማ ቀን ምንም አማራጭ የለንም ምንም አማራጭ የለንም የቂያማ ቀን ወደ ተነዳነው ቦታ መሄድ ብቻ ነው